ኃላፊዎችና አመራሮች ጋር ውይይት አካሂዷል። የኑሮ ጫናን ለመቋቋም ዜጎች የተለያዩ እርምጃዎችን ይወስዳሉ። የተለያየ ክህሎትና ሙያ ያላቸው ደግሞ ሰዓታቸውን አጣጥመው ተጨማሪ ገቢን ለማግኘት ይሞክራሉ። ሪፖርተራችን ሳራ ሳለስላሴ ያነጋገረችው ግለሰብም ከመምህርነት በተጨማሪ የኤሌክትሮኒክስ ጥገናዎችን እየሰራ የተሻለ ገቢ ማግኘት መቻሉን ይናገራል። ዝርዝሩን ከራሱ አንደበት አብረን እንከታተል። መምህር ታደሰ አንላ ይባላለሁ። በዳግማዊ ምኒልክ ትምህርት ቤት የእንግሊዝኛ መምህር ነኝ። የ12ኛ እና የ9ኛ ክፍል ተማሪዎችን በአሁኑ ሰዓት እያስተማርኩ እገኛለሁ። የ12ኛ ክፍል ተማሪዎች ከክፍል ባሻገር ደግሞ እንግሊዝኛ ላቦራቶሪ በማስገባት ጥሩ ውጤት እንዲያመጡ ትልቅ ጥረት እያደረኩ ነው። በእርግጠኝነት ነው በዚህ ዓመት ጥሩ ውጤት ያመጣሉ ብዬ ኤክስፔክት አደርጋለሁ። መምህርነቱን በጣም ነው የምወደው። ከሱ በተጨማሪ የተለያዩ ስራዎችን በተጓዳኝ እሰራለሁ። በመምህርነት ከ15 ዓመት በላይ በእንግሊዝኛ መምህርነት ጎጃም ደብረ ማርቆስ ተወልጄ ያደግኩትና እዚያ ሙዚቃ ቤት ነበረ። እነዚህ አካባቢ ሙዚቃ ቤት አለሽ ማለት በትርፍ እንደዚህ ቴሌቪዥን እንደገና ሬዲዮ ቴፕ ምናምን ተበላሽቶ ሲመጣ እኛ ጋር ነው የሚመጣ እና ተማሪ እያለሁ ያንን አዳበርኩት ማለት ነው። ሱሉልታ ድረስ ይሄዳል ተደውሎልኝ ማለት ነው። ሱሉልታ ሂጂ ሰርቼ ምናምን እመጣለሁ ቅዳሜና እሑድ ማለት ነው። ግን በትምህርት ሰዓት ዋናው ትኩረት የማደርገው የት ነው? ትምህርቱ ላይ። ሁለቱንም በተሳካ ሁኔታ እያሳካሁት ነው። ዩቲዩብ ላይ አንዳንድ ትምህርት አለ፣ የሚተላለፉ ትምህርቶች አሉ። እነሱን ራሴን አብዴት ለማድረግ እሱን እንትን እላለሁ። አሁን ድሮ እንትኖቹ ነበሩ። ይሄ ሲአርቲ የሚባል ቴሌቪዥን፣ ሲአርቲ ማለት እንደዚህ ቦርጫሞች ምናምን የሉ እነሱ ነበሩ። አሁን ልክ ጊዜው ሲዘምን ደግሞ መዘመን አለብሽ። እኛ የተለማመደው በእነዚያ ነበር። እነዚህ ፍላት ሲመጡ ትንሽ ደንገጥ ብለን ነበረ። ግን እንደውም እነዚህ ቀን ደግሞ እዛው ተቆራርጦ ምናምን የሚመጣልሽ እጅሽ ላይ የሚመጣልሽ ነገር ከወርወር ላይ አይደርስ ይችላል ማለት ነው። ስለዚህ አሁን አንዳንድ ወጪ ልክ በሚመጣበት ሰዓት ላይ አንድ ባክላይት ራሱ እንኳን ስትቀይሪ ከዚህ በፊት 250 ነበር የምንገዛት እቺ አሁን 400 ብር ሆናለች ነው ማለት ነው። ስለዚህ ይቺኛዋ ስንት ባክላይት ትይዛለች? 2 ወይም 3 ባክላይት ትይዛለች ማለት ነው። ስለዚህ 2 ያዘ ማለት 800 ብር። ስለዚህ 1200 ብር አካባቢ ቢያንስ 400 ብር እናገኛለን ማለት ነው። ለዚያ ካልሆነ ግን ያው ሰርቫይቭ ለማድረግ ትንሽ ከበድ ይላል። አሁንም እንደዚህ ከትምህርት ውጪ ስክሪፕት ጽፋለሁ። ጽፌ አሁን የጨረስኩት አንድ 8 ዓመት የወሰደ ስክሪፕት አለ። ትንሽ ዘፈን ነገር ሞክራለሁ። አንድ 3 ነው 4 ነጠላ ዜማ ሚዲያ ላይ ዩቲዩብ ላይ አለ። ፊውዝ ችግር ነው። ስለዚህ ፊውዙ ተነቃንቋል። ፊውዙን እንትን ብለን በይደን አጠንክረን ማለት ነው። እሱን ያው ብዙ ወጪ ያስወጣም ብዙ ላይ ማጥበቅ ነው። እሺ 10-20 ደቂቃ ነው አንድ ቴሌቪዥን ለመጠቀም። ያው ቼክ ማድረግ እንችላለን። ስለዚህ እንትን ካለ ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን።